አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ይህ ወልታ ቲዩብ የዩቲዩብ ቻናል ነው። ወልታ ማለት ጋሻ ማለት ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ የቅዱሳንን የዕቃ ጦር ይዘረዝራል። ከነዚህ የጦር ዕቃዎች አንዳንዶቹ የምንታጠቃቸው፣ አንዳንዶቹ የምንለብሳቸው፣ አንዳንዶቹ የምንጫማቸው ናቸው። እነዚህን በየቦታው ካደረግን በኋላ በመቀጠል የእምነትን ጋሻ አንሱ ተብለናል። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። ኤፌሶን ምዕራፍ 6 ቁጥር 16። እንግዲህ የሰይጣንን ፍላጻዎች ማጥፋት የሚቻለው ሰይጣንን በመገሰጽ ሳይሆን የእምነትን ጋሻ በማንሳት ነው። በዚህ ዓለም ላይ ሰይጣን የሚፈራው ነገር ቢኖር እምነትን ነው። ጋሻ የአንድን ወታደር የሰውነት ክፍል ከጥቃት እንደሚከላከል እምነትም ከተለያዩ የሰይጣንና ግብረ አበሮቹ ፈተና እንዲሁም የመንፍቅና ሐሳብ ከሚያሳድረው ተጽዕኖ ይጠብቀናል። በዚህ ቻናል እምነታችን የሚያጠነክሩ የተለያዩ ኦርቶዶክሳዊ መርሃ ግብሮች ይቀርባሉ። መሰረታዊ ትምህርቶችን እንማራለን። ሃይማኖታችንን በተመለከቱ የሚነሱ ጥያቄዎችን እንመረምራለን። ከእናንተ ዘንድ ለሚላኩ ጥያቄዎች ምላሽ እንሰጣለን። የቅዱሳንንም ታሪኮች እናደምጣለን። የዩቲዩብ ቻናላችንን በመቀላቀል ቤተሰብ ይሁኑ። ሐሳብ አስተያየት ካለው በቴሌግራም ቻናል ላይ ያስቀምጡልን፣ ይደርሰናል። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። አሜን።